ሁላችሁም ይህንን ውህድ ተጠቀሙት። ፀጉራችሁን ማጥቆር ለምትፈልጉ፣ ሽበት ላለባችሁ፣ የፊት ለፊቱ ለሚሸሽባችሁ፣ ፀጉራችሁን ማብዛት ለምትፈልጉ ይህንን ውህድ ተጠቅማችሁ ፀጉራችሁ አይበጣጠስ፣ ፀጉራችሁ አይነቃቀል፣ ሽበት የሚባል አይወጣባችሁም። ፀጉር በጣም ነው የሚያጠቁረው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በእውነት ነው የምላችሁ ገራሚ የፀጉር ማሳደጊያ ማብዣ፣ እንዲሁም ደግሞ ሽበት ላለባችሁ ሽበታችሁን ለሚያጠፋ፣ ሽበታችሁን ለሚያጠቁር፣ ፀጉራችሁ ጥቁር እንዲሆን ከፈለጋችሁ ይህንን ውህድ በቤታችሁ ሰርታችሁ ተጠቀሙት። እጅግ በጣም ቆንጆ ነው። እውነት ነው የምላችሁ ከልቤ ነው። ፀጉር እንዴት እንደሚያጠቁር እንዴት እንደሚያበዛ ልነግራችሁ አልችልም። አሪፍ የሆነ ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ሁሌም እንደምላችሁ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። ወደ አሰራሩ እንሄዳለን። ዘርፈ ብዙ የሆነ ጥቅም ነው። ለልጅ ለአዋቂ የሚሆን እጅግ በጣም ቆንጆ የሆነ የፀጉር ማሳደጊያ የፀጉር መንከባከቢያ ውህድ ነው ይዤላችሁ የመጣሁት። የምትጠቀሙት ደግሞ በስፕሬ መልክ ነው። ቪዲዮውን እስከ መጨረሻው ተከታተሉ። ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እንግዲህ መጀመሪያ እንዳሳየዋችሁ ሮዝመሪ ነው የሚያስፈልገን ወይም የጥብስ ቅጠል እሱ ነው የሚያስፈልገን ማለት ነው። እሱ እርጥቡም ደረቁም ይሆናል። ያው እኔ እርጥቡ ስላለኝ ነው። እሱን እንግዲህ ባያችሁት መሰረት እንደዚህ አድርጌ ቀነጣጥሰዋለሁ ማለት ነው። ከዛ ከዚህ ላይ ምን እጨምራለሁ መሰላችሁ? ቀይ ሽንኩርት፣ የሀገራችን ቀይ ሽንኩርት ቢኖራችሁ የተሻለ ነው። እሱን ከተፍ ከተፍ ታደርጉታላችሁ ማለት ነው። ልጣጩንም አትጥሉትም። እስከነ ልጣጩ ከተፍ ከተፍ አድርጋችሁ አብራችሁ ትጨምሩታላችሁ ማለት ነው። ያው ግብአቶቹ ትንሽ በዛ ያሉ ናቸው። እናንተ ከሌላችሁ በሁለቱ በሶስቱ ግብአት መጠቀም ትችላላችሁ። ባላችሁ ግብአት ግን ሽንኩርት ቢኖር ደግሞ የተሻለ ነው። ሽንኩርት፣ ሮዝመሪ ወይም የጥብስ ቅጠል ቢኖራችሁ አሪፍ ነው። እና ቤተሰቦች እንደዚህ አድርገን ሽንኩርታችንም ከታትፈናል። አንድ ላይ አድርጋችሁ ከሮዝመሪው ላይ ትጨምሩታላችሁ። ከዛ ደግሞ የሚያስፈልገን ቅርንፎል፣ አብሽ፣ ዝንጅብል ያስፈልገናል ማለት ነው። ካላችሁ ነው። ይሄ ሙሉ ግብአቱ ግዴታ መኖር አለበት ማለት አይደለም። ሽንኩርት ቢኖር ግን ደግሞ አሪፍ ነው። ሽንኩርት መኖር አለበት። ምክንያቱም ሽንኩርት እንግዲህ የፀጉር እድገትን ያፋጥናል፣ የፀጉር መነቃቀልን ይከላከላል፣ የራስ ቅልን ኢንፌክሽን ይከላከላል እና ፀጉርን ቆንጆና ያማረ ያደርጋል። ፀጉርን አንጸባራቂ ያደርግልናል። ፀጉርን ጥቁርና ሽበትንም ይከላከላል ማለት ነው። ስለዚህ ሽንኩርት መኖር አለበት። እንግዲህ የሽንኩርት ውሃ ለፀጉር በጣም ልስላሴ በመስጠትና ጤናማ እንዲሆን ያደርግልናል ማለት ነው። ስለዚህ ሽንኩርት መኖር አለበት። ከዛ ደግሞ ምንድነው የጨመርኩበት? አብሽ፣ ቅርንፎል ጨምሬበታለሁ። ካላችሁ ደግሞ ለእድገቱም እንዳይነቃቀላባችሁም ለፎረፎርም ዝንጅብል ብትጨምሩበት አሪፍ ነው ማለት ነው። እንግዲህ ካላችሁ ያው ሁሉንም ግብአት ላታገኙ ትችላላችሁ፣ ግን ሽንኩርት መኖር አለበት ግዴታ ሽንኩርት መኖር አለበት። ከዛ እንግዲህ እንዳያችሁኝ ጨማምሬዋለሁ ውህዶችን በሙሉ። ድስት እናዘጋጃለን። አሁን ድስት ያስፈልገናል። እሳት ላይ የምንጥደው ድስት ያስፈልገናል። ከዛም በቂ ውሃ መጠኑን ለክተን ድስታችን ላይ ይሄንን ግብአቱን እንጨምራለን ማለት ነው። እንግዲህ ዝንጅብል ለምን ይጠቅማል መሰላችሁ? ዝንጅብሉን የጨመርኩት ካላችሁ ብትጨምሩበት አሪፍ ነው። ዝንጅብል እንግዲህ ለፀጉር እንክብካቤ በጣም ከፍተኛ ካለው ውህድ ወይም ግብአት አንዱ ነው። እሱም የፀጉራችን የደም ዝውውር ያሻሽልልናል። ዝንጅብል በውስጡ የሚገኝ ንጥረ ነገር የራስ ቅል ላይ ያለውን የደም ዝውውር በመጨመር የፀጉራችን ስሮች በአግባቡ እንዲህ አድጉ፣ ይህ ደግሞ የፀጉር እድገትን በእጅጉ ያፋጥንልናል ማለት ነው። ስለዚህ የፀጉር መነቃቀልንም ይከላከላል። ዝንጅብል በውስጡ የያዛቸው የቅባት አሲዶች አሉ። ፀጉርን እንዳይሳሳ እንዳይነቃቀል በማድረግ ፀጉራችን ያጠነክርልናል ማለት ነው። እና ቤተሰቦች ደረቅ ፀጉር ደግሞ ያርሳል። የፀጉር እርጥበትን በመጠበቅ ፀጉርን እንደ ጭድ እንዳይሆን እንደ ገለባ እንዳይሆንብን እንዳይደርቅ እንግዲህ ይከላከልልናል ማለት ነው። በዚህም ለስላሳና ቆንጆ የሆነ ፀጉር እንዲኖረን ያደርግልናል ማለት ነው። ስለዚህ ዝንጅብል ብትጨምሩበት ካላችሁ አሪፍ ነው ማለት ነው።
እንግዲህ እንዳያችሁት በዚህ መልኩ ሁሉንም ግብአቶች ጨማምሬ ድስት ላይ አድርጊያለሁ። ከዛ ውሃችሁን መጥናችሁ ትጨምሩበታላችሁ። ይህንን ውህድ ሰርታችሁ ቀንሳችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። በጣም አሪፍ ነው። ከወር በላይ ይቀመጣል። እኔ ብዙ ጊዜ እጠቀመዋለሁ እና ከወር በላይም ይቀመጣል። ፍሪጅ ውስጥ እያስቀመጣችሁ ልክ ልትቀቡ ስትሉ ከፍሪጁ ከአንድ ሰዓት በፊት ታወጡትና ውጭ ላይ ታስቀምጡታላችሁ። ያው ፍሪጅ ውስጥ ስለሚቀመጥ ቅዝቃዜ እንዳይሆንባችሁ በማለት ነው። አለያ ደግሞ ውሃ ታሞቁና ውሃው ውስጥ በቃ አስቀምጣችሁ ውሃው በእንፋሎቱ እንዲቀዘቅዝላችሁ ታደርጋላችሁ ማለት ነው። እና እንደዛ አድርጋችሁ መጠቀም ትችላላችሁ። ስለዚህ እንደዚህ አድርገን ግብአታችንን ውሃ ጨምረን እሳት ላይ እንጥደዋለን። እሳት ላይ ከ15 እስከ 20 ደቂቃ ታቆዩታላችሁ። እንግዲህ ሌላው የጨመርኩበት ናና ነው። ናና አብሽም ስላለው ሽንኩርትም ስላለው ሽታውን እንትን እንዲልልን ሽታውን ቆንጆ የሆነ ሽታ እንዲኖረው፣ እንዲሁም ደግሞ ናና ለፀጉር በጣም ከፍተኛ ጥቅም አለው። እሱ ምንድነው? ናና እንግዲህ የያዘው ሜንቶል የተባለ ንጥረ ነገር አለው። እሱም ለፀጉርን እንግዲህ ለፀጉር ጥቅም የደም ዝውውርን ያነቃቃል፣ የራስ ቅልን ማሳከክ ያስታግሳል፣ የራስ ቅልን ያጸዳል፣ ለፀጉር መዓዛ፣ ለፀጉር ሽታ እንግዲህ የናና ቅጠል ጥሩና ደስ የሚል መዓዛ እንዲኖረው ያደርግልናል ማለት ነው። ለምሳሌ አሁን እንዳልኳችሁ እንደ ሽንኩርት ወይም አብሽ ካለ ውህድ ላይ ጨምረን ይሄንን ብንጠቀመው መዓዛውን ያማረና ቆንጆ የሆነ መዓዛ ወይም ሽታ እንዲኖረው ያደርግልናል ማለት ነው። እንግዲህ ቤተሰቦች እንዳያችሁት ሁሉንም አንድ ላይ አድርጌ እንደዚህ አድርጌ አንተክትኬው እስከ 20 ደቂቃ ባሉ አስቀምጨው እሳት ላይ ያቆይቸው ማለት ነው። ከዛ አሁን ጨርሻለሁ። ታጠሉታላችሁ። ከዛ በኋላ በምትጠቀሙበት እቃ እንትን ማለት ነው በምትጠቀሙበት እቃ ትጨምሩታላችሁ። እዚህ ላይ ግን ያው ሁሉም ውሃ ስለሆነ ፀጉራችን ላይ ስናደርገው እንዳይደርቅብን ቅባት ታደርጉበታላችሁ። 1 ማንኪያ ቅባት፣ የወይራ ዘይት፣ ኮኮናት ዘይት እንዲሁም ደግሞ አልመንድ ዘይት መጠቀም ትችላላችሁ። እኔ ዛሬ የተጠቀምኩት ምንድነው የአልመንድ ባቴካ እሱን ነው የተጠቀምኩት። ይስማማኛል። ይሄ አልመንድ ፀጉራችሁ ቅባት አሊዝም ለሚላችሁ ፀጉራችሁ አሁን ተቀብታችሁት አንዳንድ ቅባት ዝም ብሎ ወደታች የሚፈሳል አይደለ? ፀጉራችሁ ላይ የማይቀመጥ ለሱ አልመንድ ቅባት ተጠቀሙ ብዬ ነግሬያችኋለሁ። አልመንድ ቅባት ስትቀቡ ፀጉራችሁ ወደ ታች አይፈስም። ቅባቱ ፀጉራችሁ ላይ ነው የሚቀመጠው። ስለዚህ ፀጉራችሁ ላይ ቅባት ስለማይቀመጥላችሁ የአልመንድ ቅባት ተጠቀሙ። የሆነች እህቴ እንዲሁም ኮመንት ላይ ጽፈሽልኛል ቅባት ተቀብቼ ወደ ታች ነው የሚወርድብኝ፣ ምን ላድርግ ፀጉሬ ላይ አይቀመጥም ብለሽኛል። የአልመንድ ቅባት ተጠቀሚ። በጣም አሪፍ ነው። ፀጉራችሁ ላይ ነው የሚቀመጠው፣ ወደ ታች አይፈስም። አንዳንድ ፀጉር አለ ቅባት የማይዝ እና እንደዚህ አድርገን አዘጋጅተነዋል። እንዳያችሁት ቅባት ጨምሬበታለሁ። ምክንያቱም ፀጉራችን ላይ ስንረጨው እንዳይደርቅብን፣ ውሃ ስለሆነ ፀጉራችን እንዳይደርቅብን ቅባት እንደዚህ አድርጋችሁ ተጨምሩበታላችሁ። ከዛ በኋላ ፀጉራችሁን ውስጡንም የፀጉራችሁን ዛላም ትቀቡታላችሁ ማለት ነው። ይሄ ቅባት ለሽበት ፀጉራችሁ እንዴት እንደሚጠቁር ልነግራችሁ አልችልም። እየተቀባው አሳያችኋለሁ። ፀጉሬ እንዴት እንደጠቆረ ልነግራችሁ አልችልም። በጣም አሪፍ ነው። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ከብዙ በጥቂቱ እንግዲህ የውህዶቹን ጥቅም ነግሬያችኋለሁ። ቅርንፉድ እንግዲህ ለፀጉራችን የሚሰጠው ጥቅም የፀጉር እድገትን ያበረታታል። ቅርንፉድ የራስ ቅል ያለውን የደም ዝውውር በማነቃቃት የፀጉራችን ስሮች በቂ ምግብ እንዲያገኙ ያደርግልናል ማለት ነው። የፀጉር መነቃቀልን፣ የራስ ቅል ጤንነትን ይጠብቃል። እንግዲህ ለፀጉር ቀለም ወይም ደግሞ ለምሳሌ እንደ ሽበት ያሉ ነገሮችን ከለራቸውን እንዲቀይሩ ያደርግልናል ማለት ነው። ይሄ ማለት ምንድነው? በቋሚነት መጠቀም ይሄ የቅርንፉድን ውሃ በቋሚነት ብትጠቀሙት ለፀጉራችን ጥቁር መልኩን ይዞ እንዲቆይ ያደርግልናል ማለት ነው። ለፀጉር መዓዛ ማለት ምንድነው? ለፀጉር መዓዛ ስላችሁ ፀጉራችን ቆንጆ የሆነ ሽታ እንዲኖረውም ያደርግልናል ማለት ነው። ሌላው ደግሞ አብሽን ያልነገርኳችሁ፣ አብሽ ለፀጉራችን እንግዲህ በውስጡ የያዛቸው ፕሮቲኖች ኒኮቲኒክ አሲድ እና ሌስቲን የተባለ ንጥረ ነገር ስላለው የፀጉር መነቃቀልን ያቆማል። የራስ ቅል ችግሮችን ይፈታል። ያ ደግሞ ማለት ምንድን ነው? ራሳችሁ ፀጉራችሁ ስር የሚያሳካችሁ ጭንቅላታችሁ የሚያሳካችሁ ከሆነ እሱን ያስወግድላችኋል።
አብሽ ከፍተኛ የፕሮቲን መጠን ስላለው ፀጉር በፍጥነት እንዲያድግና ወፍራም የፀጉር ዛላ እንዲኖራችሁ ያደርግላችኋል። ፀጉር እንዳይሰባበር የመከላከል አቅሙ እንግዲህ ከፍተኛ ነው ማለት ነው። እንግዲህ ፀጉሬ እንደምታዩት በጣም ጥቁር ብሏል። በተለይ ሽበት ላለባችሁ ብትጠቀሙት ለውጡን በአጭር ጊዜ ታያላችሁ ማለት ነው። ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ። አመሰግናለሁ።